ጤና ይስጥልኝ የዩቲዩብ ተከታታዮች እንዴት ናችሁ? ሁሉ ሰላም ሁሉ አማን ከኔጋ ሁሉ አማን ሁሉ ሰላም እግዚአብሔር ይመስገን። ተነፋፍቀናል። ሰሞኑን እንግዲህ ያው ትንሽ የሥራ ብዛት ጫና ሆነና ጥፍጥፍት እየተባባልን ነውና እስቲ ዛሬ ከጣፋጮች አንዱ ይዤላችሁ መጥቻለሁ። ያው በተለያየ ጊዜ የተለያየ ነገር ይዤላችሁ እንደምመጣ ታውቃላችሁ። ጣፋጩ ምግቡ ምንም ታውቁታላችሁ። ስለዚህ አዱ ኢንተርናሽናል ስፔሻል ፉድ በየጊዜው አዳዲስ ነገር ይዛላችሁ እንደምትመጣ እናንተ እንደምትጠብቁ ስለማውቅ እኔ ደግሞ ያስተምራል ያስደስታል ሰርታችሁ ትሞክራላችሁ የማስበው ነገር ይዤላችሁ እመጣለሁ ማለት ነው። ዛሬ ደግሞ ይዤላችሁ የምመጣው ከጣፋጮቹ አንዱ ምን ይሆናል? ክሬም ከረመል ይሆናል። ስለዚህ ክሬም ከረመል ለማዘጋጀት ውሃዬን እቀዳለሁ። እንደዚህ አድርጌ ውሃዬ የታሸገ ሃይላንድ ነው። እኔ የተጠቀምኩት ውሃ ለመጠቀም እንድትሞክሩ አይደለም። እንደየቤታችን ነው ሁሉ ነገር እንደ አኗኗራችን ነውና እኔ እንግዲህ ያው የምጠቀመው የሃይላንድ ውሃ ስለሆነ ምግብ የምጠቀመው እንደ ቤቱ ነው። እናንተ ደግሞ አካባቢያችሁ ባለ ነገር ይሆናል ማለት ነው። ስለዚህ በመጀመሪያ ስቴጅ እመጣለሁ ማለት ነው። ማዘጋጀው እንግዲህ በመጀመሪያ ውሃ እዚህ ውስጥ ከተፈለገ ሲጋጠሙ ያው እንግዲህ ይሄው የተዘጋጀ የክሬም ከረመል የታሸገው ካርቶን አለኝ። እንግዲህ ያው በየሱፐር ማርኬቱ ያለ ነገር ስለሆነ እናንተም ታገኙታላችሁ። እውነቴን እምላችሁ በጣም ምርጥ ነገር ነው፣ አሪፍ ነው። እንደ አሰራራችን ነው። እዚህ ጋር ይሄው ማሩ አብሮ ነው የሚመጣው። ሌላ ጣፋጭ ነገር አንጠቀምም። ማሩ አብሮ ስለሚመጣ ያው ማሩ እንጠቀመዋለን። አጠቃቀሙ ደግሞ አብረን እናያለን ማለት ነው የኔ ውዶች። እኔ እዚህ ጋር የምሰራው ትንሽ ቤተሰብ ስላለኝ በዛ አድርጌ ነው። እናንተ ደግሞ እንደየቤተሰባችሁ መጠን ማዘጋጀት ትችላላችሁ ማለት ነው። እኔ እዚህ ጋር ያው ቤተሰብ ስላለ ብዛት ፋሚሊ ስላለ በዛ አድርጌ አዘጋጃለሁኝ ማለት ነው። አብሮ እንግዲህ ክሬም ከረመሉና ማሩ አብሮ ነው ታሽገው የሚመጡት ለየብቻ በየኪስ እንዴ ተመልከቱ። እዚህ ጋር እኔ 7 ግማሽ ሊትር ውሃ ነው የጨመርኩት። የሰባቱ ግማሽ ሊትር ግማሽ ስላችሁ 1/4 ነው የሚሆነው በእኛ ንግግር። 1/4 ማለት እያንዳንዷ ሃይላንድ አንዳንድ ብርጭቆ ውሃ ትይዛለች ማለት ነው። ስለዚህ ለ7 ብርጭቆ ውሃ ያዘጋጀሁትን እኔ እንድታዩ ነው። እዚህ ጋር እንደምታዩት ለሰባቱ ስንት ጨመርኩለት የሚለው እናንተ ያያችሁ። እናንተ አንዱን ፍሬውን ማዘጋጀት ትችላላችሁ። ቤተሰብ ብዛት ከሌለባችሁ አንዱ ፍሬው መጠኑ ጣፋጭነቱ ምን ያህል ይሆናል የሚለው ቴስት በማድረግ መጠቀም ትችላላችሁ ማለት ነው። ስለዚህ እስቲ የኔ ውዶች አንዳንዴ ሀሳብ አስተያየታችሁ ብታስቀምጡልኝ እኔ እጅግ በጣም ደስ ይለኛል። ለምን አብረን እኔ ያወደድኩት ነገር ካለ እናንተ ብትሞሉበት ደስ ይለኛል። ምክንያቱም አብረን ስንማማር ነው የምንጓጓዘው ማለት ነው። ጥሩ ቦታ የምንደርሰው ጥሩ ደረጃ የምንደርሰው ስንነጋገር ሀሳብ አስተያየት ስንለዋወጥ ነውና የኔ ውዶች ሀሳብ አስተያየታችሁ እያስቀመጣችሁ ሰብስክራይብ ካደረጋችሁልኝ ደግሞ የደወል ምልክቷን ማብራት እንዳትረሱ። ምክንያቱም ምን ጊዜም አዳዲስ ነገር የምሰራቸው ነገሮች ለእናንተ ተደራሽነት ይኖራቸዋል ማለት ነው። እዚህ ጋር ያዘጋጀሁት እንግዲህ በትልቁ በሲኒና በትልቅ ልክ እንደ ኬክ ማዘጋጃ አለች። እሱን ማሳያችኋለሁ። ቆዩ አንዴ ትንሽ
ቦታው ለቀረጻ ስለማይመች ስለማይታያችሁ ነው አሳያችኋለሁ እያዘጋጀሁት ይሄ ማር ነው አብሮ የሚመጣ ማር ነው እናንተ ደግሞ ቤታችሁ ጣፋጭ በጣም የምትፈልጉ ከሆነ ማርም ስኳርም መጨመር ትችላላችሁ እኔ የምሰራው ግን ያው አጠገቤ ባለውን በጣም ጣፋጭ ስለማይፈልጉ አሁን ይቻያችሁት ይሄው ማሩ እዚህ ላይ አድርጌዋለሁ ማለት ነው ማሩ በዚህ አይነት መልኩ አድርጌያለሁ ማለት ነው ስለዚህ አሁን ሲኒዎቹ ላይም እንደዛው ማር አደርጋለሁ ብዛት መብላት የሚፈልግ ሰው ከሲኒው ላይ ማነው ከዚች ከኦልቤዋ ላይ ይበላል ማለት ነው ትንሽ መብላት የሚፈልግ ሰው ደግሞ ከሲኒዋ ላይ መጠቀም ይችላል ማለት ነው ስለዚህ እንደ የሰዎቻችን ፍላጎት እንደ ከስተመሮቻችን ፍላጎት ነው የምናዘጋጀው ብዙ አብዛኛዎቻቸው ጣፋጭ የማይፈልጉ ሰዎች አሉ አብዛኞቻቸው ደግሞ ጣፋጭ በጣም መመገብ የሚወዱ ሰዎች አሉ ስለዚህ የሰዎች ፍላጎት እንደ መልካቸው ስለሚለያይ እኔም ማዘጋጅላቸው ከስተመሮቼ እንደ የፍላጎታቸው ነው ማለት ነው ስለዚህ እናንተም ለከስተመሮቻችሁ ስታዘጋጁ እንደ የፍላጎታቸው ብታዘጋጁ እነሱም ደስተኛ ይሆናሉ በሚመገቡት ነገር ማለት ነው ምክንያቱም በቃ ምግባችሁ ሁሌም ተወዳጅ ይሆናል ሁሌም በቃ ተፈላጊ ይሆናል የትም ብትሄዱ በሆቴል ደረጃ ይሁን በቤተሰብ ደረጃ ይሁን እና እናንተ ምግባችሁ ተፈላጊ ነው ማለት ነው ስለዚህ አብረን እንየው ያው በዚህ አይነት መልኩ አዘጋጅቻለሁ ማለት ነው አሁን ከትኩስነቱ በረድ ሲል ትኩስነቱ ሲለቅ ቀዝቀዝ ሲልልኝ አሽጌ ፍሪጅ ውስጥ ከተዋለሁ ማለት ነው አሁን ትኩስ ስለሆነ ማሸግ አይጠበቅበትም እንደዚሁ ክፍት እንዳለ ንጹህ አካባቢዬን ንጹህ አድርጌያለሁኝ ምክንያቱም ምንም አይነት ነፍሳቶች እንዳይኖሩ ማለት ነው ከከደንኩት ቀዝቃዛ አይሆንም ወደ ሙቀቱ ይቀጥላል ማለት ነው በእንፋሎቱ አባኮትን እጁን መታጠቡና አካባቢው ንጹህ መሆኑን እንዲሁም የሚሰሩበት ዕቃ ንጹህና ደረቅ መሆኑን እንዳይረሱ እያልን ምንጊዜ ምርጫው አድ ዩቲዩብ ይሁን እያልን ሰላም ለኢትዮጵያ ፍቅር አንድነት ለህዝባችን ይሁን እያልኩኝ እንግዲህ መልካም ጊዜ ከወደዳችሁት ኮሜንት ሐሳብ ሼር በማድረግ ተባበሩኝ ወዳችኋለሁ እንግዲህ በዚህ አይነት መልኩ በጣም እናንተ ከተከውም በጣም ቀዝቃዛ አይሆንም መሐከለኛ እንደዚህ በቃ ወደ ማቃጠል ሲደርስ ወደ መንተክተኩ ሲቀራረብ እናቆመዋለን ማለት ነው እናወርደዋለን ማለት ነው ምክንያቱም ብዙ መንተክተክ የለበትም ጣፋጭ ስለሆነ እየተጣበቀ እየተጋገረ ስለሚሄድ እሱ ያው አዘገጃጀቱ መጀመሪያ ከፋብሪካው ሲዘጋጅ ስኳርነት ስላለው ብዙ በጣም መንተክተክ አይጠበቅበትም ማለት ነው እሺ እኔ ወዶች